ሁሉም ሰው ከሚጠይቀው ጥያቄ እንጀምር። የሆነ ምልክት ኖሮኝ ጤና ጣቢያ በሄድኩኝ ቁጥር ታይፎይድ ወይም ደግሞ ታይፈስ አለብህ እባላለሁ። አረ እንደውም ብዙ ጊዜ ሁለቱም ነው እንዳለብኝ የሚነገረኝ። እውነቱን ለመናገር ለምን ብዙ ሰዎች ግራ እንደሚጋቡ ይገባኛል። ምክንያቱም ስለነዚህ በሽታዎች በየቦታው ይወራል። ነገር ግን በትክክል ምን እንደሆኑ፣ በሁለቱ በሽታዎች መካከል ያለው ልዩነት ምን እንደሆነና መቼ በጣም አደገኛ እንደሚሆኑ የሚያውቁት ሰዎች በጣም ጥቂት ናቸው። ታይፎይድ እና ታይፈስ ስማቸው በጣም ይመሳሰላል። ነገር ግን በሕክምናው ዓለም በጣም የተለያዩ በሽታዎች ናቸው። ሁለቱን ህመሞች የሚያስከትሏቸው ባክቴሪያዎች ይለያያሉ። በሽታዎቹ የሚተላለፉባቸው መንገዶች ይለያያሉ። እንዲሁም ደግሞ በሰውነታችን ውስጥ የሚያጠቋቸው አካላትም በጣም ይለያያሉ። አንድ ሰው ትኩሳት፣ የራስ ምታት እና የሰውነት ህመም ወይም የሰውነት መቆረጣጠም ቢኖረው ለነዚህ ምልክቶች የተለያዩ በሽታዎችን እንደ ምክንያት መውሰድ ይቻላል። ምክንያቱም አብዛኞቹ ኢንፌክሽኖች በመጀመሪያ ደረጃዎቻቸው ላይ የሚያሳዩቸው ምልክቶች ተመሳሳይ ናቸው። ለምሳሌ አንድ ሰው ቅድም እንዳልኩት ትኩሳት፣ የራስ ምታትና የሰውነት መቆረጣጠም ቢኖረው ለነዚህ ምልክቶች እንደ ምክንያት ታይፎይድ፣ ታይፈስ፣ ወባ እና ከፍተኛ የሆነ ጉንፋንን እንደ ምክንያት መጥቀስ እንችላለን። ስለዚህ አንዳንድ ጊዜ በተለይ ደግሞ ከፍተኛ የሆነ ታካሚ በሚበዛባቸው ክሊኒኮች ላይ ትክክለኛ ምክንያቱ በላቦራቶሪ ሳይረጋገጥ ለሁለቱም ለታይፎይድም ለታይፈስም ሕክምና ሊሰጥ ይችላል። ስለዚህ ምልክቶችን በደንብ ማወቅ ሕክምናውን በፍጥነትና በብልሃት እንድታገኝ ይረዳሻል። ይህንን አስታውሺ፣ ትኩሳት ምልክት ነው፣ ምክንያቱ ደግሞ ኢንፌክሽን ነው። ስለዚህ የኛ ዓላማ ምክንያቱን ማወቅ ነው። ከታይፎይድ እንጀምር። ታይፎይድ ሳልሞኔላ ታይፊ ተብሎ በሚጠራ ባክቴሪያ አማካኝነት የሚከሰት ኢንፌክሽን ነው። ታይፎይድ የሚተላለፈው በተበከለ ውሃ፣ በተበከለና በደንብ ባልበሰለ ምግብ እንዲሁም ደግሞ ንጽህናቸውን ባልጠበቀ መልኩ በሚዘጋጁ የጎዳና ላይ ምግቦች አማካኝነት ነው። ስለዚህ ታይፎይድ ከምግብና ከውሃ ጋር ጥብቅ የሆነ ግንኙነት አለው ማለት ነው። ባክቴሪያው በአፍሽ አማካኝነት ወደ ሰውነትሽ ከገባ በኋላ ወደ አንጀትሽ ይሄዳል። ከዛ ደግሞ በደምሽ ውስጥ ይሰራጫል። ታይፎይድ በጊዜው ካልታከመ የአንጀት መድማት፣ የአንጀት መበሳት ወይም ፐርፎሬሽን እና ከፍተኛ የሆነ የደም ኢንፌክሽን ወይም ሴፕሲስን ያስከትላል። ታይፎይድ ቀድሞ የሚያሳያቸው ምልክቶች ከቀን ወደ ቀን እየጨመረ የሚሄድ ትኩሳት፣ የራስ ምታት፣ የድካም ስሜት፣ የምግብ ፍላጎት መቀነስ እና የሆድ ምቾት ማጣት ናቸው። ብዙ ሰዎች ለብዙ ቀናት ያቆየ የድካም ስሜት አለኝ ብለው ሊገልጹት ይችላሉ። ታይፎይድ ሙሉ በሙሉ ሲቀሰቀስ ደግሞ ምልክቶቹ በደንብ ግልጽ እየሆኑ ይመጣሉ። ከፍተኛ ትኩሳት፣ የሆድ ህመም፣ ባውል ሃቢት ቼንጅ፣ ተቅማጥ ወይም ከፍተኛ የሆድ ድርቀት፣ ማቅለሽለሽ፣ ምላስ ነጭ መሆን፣ ከፍተኛ ድካም እና አንዳንዴ የሰውነት ሽፍታ። በዚህ ሰዓት ባክቴሪያ ደምሽ ውስጥ በከፍተኛ መጠን እየተዘዋወረ ነው። አሁን ደግሞ ስለ ታይፈስ እንነጋገር። ታይፈስ ከታይፎይድ ጋር ምንም አይነት ግንኙነት የለውም። ታይፈስ የሚመጣው በተለየ ሪኬትሺያ ተብሎ በሚጠራ ባክቴሪያ አማካኝነት ነው። ታይፈስ የሚተላለፍበት መንገድም ይለያያል። ታይፈስ የሚተላለፈው ባክቴሪያውን ተሸክመው በሚገኙ ነፍሳቶች አማካኝነት ነው። እነዚህ ነፍሳቶችም ቅማል፣ ቁንጫ የመሳሰሉት ናቸው። ስለዚህ ይህ በሽታ የሚያያዘው ከነዚህ ነፍሳቶች ጋር ከሚኖረን ንክኪ ጋር፣ ከንጽህና ጉድለት ጋር እና ኦቨርክራውዲንግ ወይም የሰዎች መጨናነቅ ጋር የተያያዘ ነው። ታይፈስ ብዙውን ጊዜ ከባድና ከፍተኛ በሆኑ ምልክቶች ነው የሚጀምረው። እነርሱም ከፍተኛ ትኩሳትና መንቀጥቀጥ፣ ከባድ የራስ ምታት፣ ኮንፊውዥን ወይም ግራ መጋባት እና አንዳንድ ሰዎች ላይ ደግሞ የሰውነት ሽፍታን ሊያሳይ ይችላል። ብዙውን ጊዜ ታይፎይድ እና ታይፈስን ለመለየት የምንጠቀመው ምልክት የሆድ ምልክትን ነው።
ማለት ብዙውን ጊዜ ታይፈስ የሆድ ምልክቶችን አያሳይም። እነርሱም የሆድ ህመም፣ ባውል ሃቢት ቼንጅ ወይም ተቅማጥና ከፍተኛ የሆድ ድርቀት ምልክቶችን ብዙውን ጊዜ በታይፈስ ጊዜ አንመለከትም። በታይፎይድ እና በታይፈስ መካከል ያለውን ልዩነት በቀላሉ ላስረዳችሁ። የሚተላለፍበት መንገድ ታይፎይድ በምግብና በውሃ፣ ታይፈስ በነፍሳት አማካኝነት። ህመሙ የሚጀምርበት ሁኔታ ታይፎይድ ቀስ በቀስ ነው የሚጀምረው። ታይፈስ በድንገት በከፍተኛ ህመም ነው የሚጀምረው። የተለመዱ ምልክቶች ታይፎይድ የሆድ ህመም፣ ታይፈስ ላይ ደግሞ ከባድ የራስ ምታትና ግራ መጋባት። ስማቸው ስለተመሳሰለ ብቻ አንድ አይነት በሽታ ናቸው ማለት አይደለም። ለምንድን ነው ብዙ ሰዎች ታይፎይድ አለባቸው የሚባሉት? ለዚህ ብዙ ምክንያቶች አሉ። አንደኛ ቅድም እንዳልነው ምልክቶቹ ከብዙ ኢንፌክሽኖች ጋር ይመሳሰላሉ። ሁለተኛ በአንዳንድ ክሊኒኮች ውስጥ የሚደረጉት ምርመራዎች ብዙም አስተማማኝ አይደሉም። ለምሳሌ ዋይዳል ቴስት ብለን የምንጠራው ምርመራ በሽታው ከዳነም በኋላ ፖዚቲቭ ሊሆን ይችላል። ማለት ምልክቶችሽ ከጠፉ በኋላ ራሱ ይህንን ምርመራ ብታደርጊ ታይፎይድ አለብሽ ሊልሽ ይችላል ማለት ነው። ስለዚህ ምርመራ ሲደረግ ሁል ጊዜ ምልክቶችን፣ የላብራቶሪ ምርመራውን፣ ጊዜውን እና አንዳንድ ጊዜ ደግሞ የተሻለ የላብራቶሪ ምርመራዎችን በግምት ውስጥ ማስገባት ያስፈልጋል። አንቺ ወይም የምታውቂው ሰው ከትኩሳት ጋር ከሚከተሉት ምልክቶች መካከል አንዱን ካስተዋልሽ ቶሎ ሐኪም ቤት መሄድ አለብሽ። የማያቋርጥ ማስታወክ፣ ከባድ የሆድ ህመም፣ ኮንፊውዥን ወይም ግራ መጋባት፣ ፈሳሽ እንኳን ለመውሰድ መቸገርና ለመተንፈስ መቸገር።